የራስ አገዝ ቡድን አሰራር ድርጅቶች ህብረት ወይንም ኮሳብ አመታዊ የልምድ ልውውጥና እንደዚህ አይነት መድረክን ስናዘጋጅ ካሁን ጋር ለ11ኛ ጊዜ ነው። ለ11 አመት በየአመቱ እናዘጋጃለን። ይሄንን ጥሪያችንን ተቀብላችሁ በዛሬው ዕለት በዚህ ፕሮግራም ላይ ስለተገኛችሁ ከክልልም ከፌደራልም የጽህፈት ቤት ኃላፊዎች፣ ተወካዮች፣ እናቶች፣ በራስ አገዝ ቡድን የተደራጃችሁ እናቶች፣ ወጣቶች፣ ከፋይናንስ ተቋማት የመጣችሁ እንደዚሁም ከተለያዩ የሲቪል ማህበረሰብ ድርጅቶች የመጣችሁ ሁላችሁም ጥሪያችንን አክብራችሁ ስለመጣችሁ እና ስለተገናኘን ለመማማር ለመለዋወጥ መድረክ ላይ ስለመጣችሁ በጣም አድርጌ አመሰግናለሁ። ከእኔች በእውነት ይህንን ለ20 አመት በተለያዩ ድርጅቶች ሆኖ ሲረዳን የቆየ ስለሆነ በጣም ነው የማመሰግነው። ግን አሁን የእናንተ አገር እንግዲህ መንግስታችሁ ህጋዊ ካላረገ እኔ ስንት አመት ነው ድጋፍ የማደርገው? ስለዚህ ይህንን ጨርሱ፣ ከዚህ በኋላ አላደርግም እያለን ነው። ስለዚህ እዚህ የተገኛችሁ የመንግስት አካላት ሌሎችም ይህንን ነገር አብረን ህጋዊ እንዲሆንና ብድርም እንዲያገኙ ሌላ በሚሰሩበት ጊዜ ሁሉ ህግ በህግ እንዲሰሩ እንድትረዱን የጠየቁኝ። ይህንን ዋና ወሳኝ ስለሆነ የራስ አገዝ ቡድን ደግሞ ማህበረሰብ ውስጥ ስለምሰሩ አደራ 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 እላቸዋለሁ። እንኳን ለዓመት በዓላችንን አደረሰን። በድጋሜ በተለይ እንደ ኮሳብ ያሉ ተመዝግበው ከሚንቀሳቀሱ ከ50 በላይ ኮንሰርቲየሞች ወይም ህብረቶች አባል ድርጅቶቻቸውን እና ሌሎች አካላትን በማስተባበር በተለይ ሴቶችን ለማብቃት በራስ አገዝ ቡድን ማህበራትን በማደራጀት የጾታ እኩልነት፣ ሰብአዊ መብት፣ ሴቶች ማህበራዊ፣ ኢኮኖሚያዊ ብሎም ፖለቲካዊ ተካታች እና ተጠቃሚ የሚሆኑበትን አካሄድ መከተል ያስፈልጋል። በተለይ ራስን በራስ ለመርዳት በራስ አገዝ ቡድን ተደራጅተው ሴቶች እርዳታ ጠባቂ ሳይሆኑ ቆጥበውና ገቢ ማስገኛ ስራ ላይ ተሰማርተው የለውጥ አርአያ ለመሆን የሚተጉበትን አካሄድ ምክር ቤታችን ልዩ አድናቆት የሚቸረውና ሌሎች የሲቪል ማህበረሰብ ድርጅቶችም ሊማሩበት የሚገባ ተግባር ነው። ከቁጠባ ያገኘሁት ትልቁ ነገር ስንቆጥብ በ50 ሳንቲም ነው የተነሳ ነው። በዛን ሰዓት 50 ሳንቲም ቆጥበን የት ልንደርስ ነው የሚልም ነበረን። ከእንደገና ደግሞ በአንድ ጎን ስናየው ደግሞ 50 ሳንቲም ይዘን ባንክ አንሄድም። በሰዓቱ ባንክ ቅርባችንም ስለሌለ ከተማው ትንሽ ስለሚርቅ እዛ ድረስ ከምንሄድ ብለን ነው እንትን ያልነው ቁጠባ የጀመርነው። ስንቆጥብ በ50 ሳንቲም በአሁኑ ሰዓት እስከ 100 ሺህ ብር ድረስ ከቁጠባችን ላይ እየተበደርን እየሰራን ሴቶቻችን እኔ ቡድኔ ላይ ያሉት ሴቶች ሁሉም በስራ ላይ ተሰማርተው ትልቅ ቦታ የደረሱ ባለሱቅ ዳቦ ቤት የከፈቱ ናቸው በአሁን ሰዓት ያሉትና በትንሽ ተነስተን ትልቅ ቦታ አንደርስም ሳይሆን በአሁን ሰዓት ከትንሽ ተነስተን ትልቅ ቦታ እንደምንደርስ በአሁን ሰዓት በሳምንት 300 ብርም ከዛ በላይም ቁጠባችንን እንቆጥባለን እና በአሁን ሰዓት ያለውበት ቦታ የራሴ ከብት እርባታ በወተት ከብት እርባታ ላይ ነው ያለሁት። ልጆቼን ደግሞ በቦርሳ ስራ ላይ እንትን ብዬ ቦርሳ ስራ እየሰሩ ነው ያሉት እና በአሁን ሰዓት እዚህ ላይ ደርሻለሁ። እግዚአብሔር ይመስገን። እኔ ወደ ኮሳፕ መጣውና የተለያየ ስልጠና ወሰድኩ ካምፓሲቲ ቢልዲንግ። ከዛ እነዚህ ስልጠና ከወሰድኩ በኋላ ብዙ ነገር ተቀይራለሁ። ሌሎችም ሰውም ተቀይራለሁ። ከቀይ መስቀል ጋም ተባብረን ከነሱ ጋር ለእናቶች የማህፀን ጫፍ ምርመራ ስናደርግ ነበረ። ዲጂታል መጥቶ እናቶችን ብድር የተለያየ ነገር እንደምንወስድ አርግተን ነበረ። ብድሩንም በጊዜ ወስዶ እንደመመልሱ ያረግኝ ነበረ። ከዛ ውጪ የስራ እድልም ተፈጥሮናል። እኔ ከክፍያ ፋይናንሻል ቴክኖሎጂ ጋር እየሰራሁ እገኛለሁ ማለት ነው።
ኮሳፕ ከክፍያ ፋይናንሻል ቴክኖሎጂ ድርጅት ጋር በመሆን የሰራውን የስልክ መተግበሪያ ማስተዋወቅ ነው። ይሄም የስልክ መተግበሪያ የራስ አገዝ ቡድን ሴቶች የሚጠቀሙባቸውን 4 መዛግብት ዲጂታል በማድረግ ከተለመደው የወረቀት አሰራር ወደ ዲጂታል ፎርማት በመቀየር ለማዘመንና ለማበረታታት የታቀደ ትልቅ ስራ ነው። ይህም ስራቸውን ከማሳለጥ ባለፈ ለሴቶች የላቀ የፋይናንስ ተሳትፎ መንገድ ይከፍታል ብሎ በእጅጉ ይታመናል። ስለዚህ የአገልግሎት ክፍያውን እናስገባለን፣ የብድር መጠኑን ካልኩሌት አድርጎ በደንብ ሰርቶ እንዲያወጣለን። እንዲሁም ደግሞ አንድ ተጨማሪ ነገር ያደረግነው ምንድነው? ለምሳሌ አንድ እናት 3 ወር ብድር ብትወስድ በ3 ወር ውስጥ በስንት ጊዜ ነው መክፈል ያለባት? ስለዚህ በዚህ ወር ይሄን ያህል ነው መክፈል ያለባት። ከዛ ደግሞ የሚቀጥለው ወር ላይ ይሄን ያህል ይቀርብሻል፣ 3ኛው ወር ላይ ደግሞ በዚህ ይሄኛውን ከፍለሽ መዝጋት ትችያለሽ የሚል ኖቲስ እንዲያደርጋት ያንንም አስገብተናል ማለት ነው። ስለዚህ አንድ እናት እንደሚታወቀው አንድ መዝገብ ነው ለአንድ ቡድን የሚያገለግለው። ግን አፕ ጋር ደግሞ ስንመጣ ወይም ደግሞ እዚህ መተግበሪያ ላይ ስንመጣ ደግሞ እንደ አንድ ስማርትፎን ወይም ደግሞ ይሄንን መተግበሪያ የሚያንቀሳቅሱበት አንድ ስልክ ነው የሚያስፈልጋቸው። ስለዚህ ያ ስልክ ምናልባት አንድ እናት ጋር ብቻ ሊሆን ይችላል። ግን ሁሉም ከ15 እስከ 20 ነው እንግዲህ አንድ ቡድን ላይ ያለው። ስለዚህ ሁሉም 20ውም እንኳን ይሄንን አክሰስ ማድረግ የሚችሉ እንኳን ቢሆን ሁሉም በየራሳቸው ስልክ ላይ እየገቡ የየራሳቸውን ብቻ የቡድኑን ብቻ ሳይሆን የየራሳቸውን ብቻ ምን ያህል አለኝ፣ ምን ያህል ቆጥቤያለሁ፣ ምን ያህል ብድር ወስጃለሁ፣ ምን ያህልስ ብድር መልሻለሁ የሚለውን በየራሳቸው ፕሮፋይል እየገቡ ማየት የሚችሉበት አንድ መተግበሪያ ነው ማለት ነው።